ሰላም ጤና ይስጥልን ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ የእግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም ደግሞ አዲስ መረጃ ይዤላችሁ ቀርቤያለሁ። ትኩስ ማንም ያልገመተውን ማንም ያላሰበውን በጣም የሚገርም መረጃ ወይም የሚገርም ነገር ነው ማለት ነው ይዤላችሁ የቀረብኩት ትኩስ ነገር ማለት ነው። እና ይዤላችሁ የቀረብኩት እሱ ምንድነው ካላችሁ ልንገራችሁ። ሄርሜላ አብርሽ ያልጠበቀውን መቼም እንደዚህ ይሆናል ብሎ ያልገመተውን የፍቅር ጥያቄ ለአብርሽ ያቀረበች ሄርሜላ ለአብርሽ የፍቅር ጥያቄ ያቀረበች። በጣም የሚገርማችሁ ነገር አብርሽም አስቦ አያውቅም። ከዚህ በፊት ግን ኮሜንታተሮች ያስባሉ ብዙ ጊዜ፣ ግን ማንም የኮሜንታተሮችን ነገር ማንም የሚሰማና የሚቀበል የለም ነበረ። ነገር ግን ዛሬ ትላንትና በራሷ ቤት ሄርሜላ ለጓደኞቿ እንድንወጣ ነግራ ነበረ። ጓደኞቹን ሰብስባ እኔ አብርሽን በጣም አፈቅረዋለሁ፣ በጣም ወደዋለሁ፣ እኔ ያለሱ መኖር አልችልም። እሱ በቃ ምን ልበላችሁ፣ እኔ ለሱ ጎንበስ ብዬ ራሴን ዝቅ አድርጌ ለሱ እገዛለታለሁ፣ ከእግሩ ስር ወድቄ ለሱ እንደምስት ሆኜ ኖረለታለሁ ብላ ራሷን ዝቅ አድርጋ እያወረች ነበረ ትላንትና ማለት ነው። እሱ እንደ ባል እኔ እንደ ሚስት ሆኜ እኔ አንከባክበዋለሁ በደንብ ብላ ትላንትና በተናገረች መሰረት እና አቤል ደግሞ ችግር የለውም በቃ ማፍቀር ኃጢአት አይደለም ጸጋ ነው። ስለዚህ ምንም አትሸማቀቂ፣ እነሱ አንቺ ስላፈቀርሽ ምንም የምትሸማቀቂ ነገር የለም፣ እኛ ደግሞ እናመቻቻለን ባሉ መሰረት ዲኮር አስተካክለው ዛሬ ደግሞ በሄርሜላ ቤት በጣም የሚገርም ነገር ነው ማለት ነው። ዲኮር አሰርቶ ወደ አብርሽ ሲቀርብ በዛም አጋጣሚ ደግሞ ሄርሜላ በ50,000 ሰብስክራይብ ምክንያት አድርጎ በቃ ምን ልበላችሁ በጣም ትገረማላችሁ ማለት ነው። አብርሽ ያላሰበውን ያላቀደውን እንደም ይሆናል ብሎ ያልገመተውን ማለት ነው እንደዚህ ብሎ የጠየቀዋት ማለት ነው። እኔ አፈቅርሃለሁ ያላንተ መኖር አልችልም ስል አፈቅርሃለሁ ባለች በጣም የደነገጠው አብርሽ ለምን ከሷ እንደዚህ ይወጣል ብሎ አላስብም፣ አልገመተም። ደግሞ ምንድነው እነዚህ ትላንትና አነ አቤል ምንድነው እያሉት ባሽሙር እያወሩ ነበረ። በማይከበርበት ቦታ ከሚቀመጥ ፍቅር እንዴት እንደሆነ ባል እንዴት እንደሚያንከባክቡ ምሳሌ ትሆኛለሽ ወይስ ካንቺ ብዙ ሰዎች ይማራሉ እያሉ እያወሩ ነበረ። እኔ ግን እነሱ እንደዚህ ሲያወሩ ብዙ ነገር እንትን አድርጌያለሁ ማለት ነው። ነገር ግን አብርሽን የሚፈቀር ልጅ ነው፣ በጣም ጥሩ ልጅ ነው። በጣም በነገራችን ላይ እውነት አብርሽ የዋህ ነው ለቀረበ ሰው እኔ እውነት ለመናገር አብርሽ ጋር እየተጠጋ ማንም ዩቲዩበር ያልሆነ ሰው ማን አለ? እውነት በአብርሽ ምክንያት ስንቶቻቸው ነው ዩቲዩበር ሆኖ ቡታጀራ ያሉ ሁሉ ጠቅላላ እንደውም ዩቲዩበር ለመሆን እየቻሉበት ምክንያት አብርሽ ነው። ከእግዚአብሔር ጋር የምሬን ነው የምላችሁ። አብርሽ ማለት በጣም የዋህ ለሰው የሚሆን ጀግና ነው እውነት። በነገራችን ላይ አንዳንዴ በንዴት አንዳንድ ነገር ሊያወራ ይችላል፣ በቃ ምንም ልል ይችላል። ነገር ግን የቡታጀራ ልጆች የተለወጡት በአብርሽ ምክንያት ነው እውነት። እሱ ቀድሞ እሱ ነበር ዩቲዩበር የሆነው። ከዛ እሱን ቀጥሎ እያንዳንዱ እሱን ምክንያት በማድረግ ነበር ዩቲዩበር የሆነው። ዛሬ ግን ዋና ርዕሴ ምንድነው ካላችሁ ሄርሜላ አብርሽን አፈቅረዋለሁ አለች። አብርሽ ደግሞ በጣም ደነገጠ። እና የሚገርማችሁ ነገር እንደዚህ ይሆናል ብሎ ማንም አልገመተም ነበረ። በነገራችን ላይ ማፍቀር ኃጢአት አይደለም እውነት ብናገር ማለት ነው፣ ኃጢአት አይደለም። ነገር ግን ሄርሜላ አፈቅርሃለሁ ስትል አብርሽ አንደኛ የልጅ አባት ነው፣ ከዚህ በኋላ ልጅ አለው። በኋላ ደግሞ በጣም ከባድ ነው። በርግጥ ለልጅ በጣም ከባድ ነው። ልጅ አባቱ ሌላ ሚስት ሲያገባ ነገ የሚያየው ነገር ጥሩ ካልሆነ በጣም እንትን ይላል። ግን ቢሆንም ግን ሩታን ቢካለች ምንም ማድረግ አይችልም አብርሽ ማለት ነው። ማግባቱ አይቀርም። ሆኖም ሳለ ግን ቢታገስ ጥሩ ነው ይመስላኛል። እና ሩታም ደግሞ ብዙ ነገር አውርታለች እና አሳያል ምናምን በቃ ስለሷ ባላወራ መሆን
እና በቀጣይ ቪዲዮ እስከምናወራ ድረስ ስለ ሄርሜላ ነገር ላወራችሁ ማለት ነው። በእርግጥ ሄርሜላ በነገራችን ላይ በጣም ደፋር ናት፣ ቆፍጣና ናት እና የፍቅር ጥያቄ በማቅረቧ ከሴት አፍቅር ያለው ብሎ የሚወጣው እንዴት ነው ግን? ጌታ የዘንድሮ ፍቅርና የዘንድሮ ትዳር በጣም ያስፈራል። በነገራችን ላይ በሶሻል ሚዲያ የሚጀመር ትዳር እና እግዚአብሔር እንግዲህ ይርዳችሁ። ምንም ማለት አልችልም እንግዲህ እና በነገራችን ላይ እኔ ማለት ነው ሼን እየጠጣሁኝ ከጓደኛዬ ጋር ቁጭ ብዬ ከእናንተ ጋር እያወሮኝ ነው። በነገራችን ላይ ማለት ነው ህይወት ጓደኛዬ ምርጧ ዛዲካ አይደል ልጆችን ወስደን ጸድ ብለን ቁጭ ብለን ሻያችንን እየጠጣን ከዛ በኋላ ነው እኛ እናንተን እያወራን ያለ ነው እንጂ ዝም ብለን በነጻ ቁጭ ብለን አይደለም። እና ሄርሜላ እንኳን አፈቀርሽ፣ እንኳን ደግሞ ለ50K ሰብስክራይብ እንኳን ለዚህ ቀን አበቃሽ። በጣም ደስ ብሎኛል ስላንቺ። እና በነገራችን ላይ ሁላችሁም ተለወጡ። እንደዚህ ይሆናችሁ፣ በቃ እንደዚህ ይሆናችሁ፣ ተለወጡ። በቃ አለቀ። እኛንም እግዚአብሔር ከስደት ያውጣን፣ ከስደት ያውጣን። እውነት ስደት መሮናል እኛን ከሆነ እነሱም እንደዚህ አፍቀር ያለው ወደጅ ያለው እያሉም አብረሽንም እያመጡ ሩታንም እያመጡ ፌመስ እየሆኑ በቃ ዩቱበር ናቸው። እኛንም አረ አስቡን እንጂ በዚህ አንዳንደኛ ግዴታ አፍቅር ያለው ሞትኩኝ ቀለጥኩኝ ብለን ማምጣት አይደለም ውዶችዬ። እኛንም እያሰባቸው እሺ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። በነገራችን ላይ ላይክ አድርጉ፣ ሰብስክራይብም ደግሞ አድርጉ። እና ፋንዲሻይንም እየበላውኝ ነው እናንተ ለራሴ ማለት ነው። እና እንደዚህ ላቻለኝ ነው ውዶችዬ ነው የኔ ምርጦችዬ። እና ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ሄርሜላ ፈቀረች እየተባለ መጥቷል ማለት ነው። ምን ጉድ ነው ዘንድሮ የምንሰማው ነገር በጣም ከባድ ነው። እና በነገራችን ላይ ማፍቀር ኃጢአት አይደለም። እኔ የምለው ኃጢአት ነው ብዬ አላስብም። ለምን ማፍቀር መታደል ነው። በቃ አለቀ። እና እንደዛ ነበረ ውዶችዬ። እኔን እኮ ያሳቀኝ ነገር እኮ እኔ ፈቀድኩኝ ሞትኩኝ ያለ እሱ መኖር አልችልም። እንዴ ያለ ሰው መኖር አይቻልም ወይ? ሰው ያለ እግዚአብሔር መኖር አልችልም ብል በጣም ደስ ይላል። ግን ያለ ሰው መኖር ይቻላል። እኔ ያለ ሰው በእርግጥ ያለ ሰው ሲባል ይለያል። አንዳንዴ ለምሳሌ ጭራሽ ሰው አተን ሳይሆን አለ አይደለም። በቃ ፍቅር ከያዘ በኋላ ያለሱ መኖር አልችልም፣ ያለሱ መተንፈስ አልችልም፣ ያለሱ መብላት አልችልም የሚል ሰው ውሸት ነው። እኔ እሱን እውነት ነው አይደለም። እሺ ያለሱ መብላት አልችልም፣ ያለሱ መጠጣት አልችልም የምትሉ ሰዎች ማለት ነው አንዳንዶች። እውነትም አጣጥም አትበሉም። እኔ እኮ እሱ እኮ ነው የሚያሳስበኝ አንዴ። እና በነገራችን ላይ ሄርሜላ እንኳን ለማፍቀር አበቃሽ እንግዲህ እና እንደዚህ ልጅ ይችላችኋለሁ። ውድ ቤተሰቦች ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። በነገራችን ላይ ሄርሜላ አፍቅራለች። በቃ አግዟት፣ አበረታቷት። እንግዲህ አብርሽ አንተም ተቀበላት። በቃ ሩታ ሄርሜላም ማለት ነው ምንም ማድረግ አትችልም። እንግዲህ አንተም ወደ ልብህም ግን ተንጠላጥሏል። በነገራችን ላይ የአብርሽ ልብም ተንጠላጥሏል። ወደዚህ እንደሚሄድም አያውቅም፣ ማንንም እንትን የሚልም አያውቅም። እና እንግዲህ እግዚአብሔር ይርዳው። ምንም ማለት አልችልም። እግዚአብሔር ይርዳክ። እና እንደዚህ ነው የምለው። ሌላ ነገር የምለው ነገር አንዳች ነገር የለም እላችኋለሁ። ውድ ቤተሰቦችዬ ስለተከታተላችሁኝ ስለወደዳችሁ እንግዲህ አመሰግናለሁ። ለዚህ ቤት አዲስ ከሆናችሁ ላይክ ማድረጋችሁን እንዳትረሱ። እች ለሻይ አታቆሙም ወይ እንዳትል፣ እየበረደኝ ነው። ወጪ ዝም ብዬ እየጠጣሁኝ ነው ማለት ነው። እና ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ለዚህ ቤት አዲስ ከሆናችሁ ዌልካም ብያችኋለሁ። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ማነው የምትመጣው? አመሰግናችኋለሁ። እግዚአብሔር አክብራችሁ። ቀስ ብለሽ ግቢ ማሪ። ስለ አብርሽና ስለ ሩታ እየለፈለፍኩኝ እና በነገራችን ላይ ላይክ አድርጉ፣ ሰብስክራይብ አድርጉ እና ለቤት ያደስ ከሆናችሁ ሼር አድርጉ። እሺ ሄርሜላ ፍቅራለች በነገራችን ላይ ማለት ነው። ያፈቀራችሁ ካላችሁ ደግሞ በኮሜንት ላይ አስቀምጡ። እኔም አፍቅሬያለሁ፣ እኔም ወድጃለሁ ያልዳችሁ ንገሩ። እኔ ደግሞ ቀለበት አዘጋጅላችኋለሁ በቀጣይ ቀለበት ፕሮግራም
ቀለበት ፕሮግራም እስኪ አንድ ነገር ልበያቸው። ቀለበት ፕሮግራም አዘጋጃለሁ ከፈለጋችሁ። እሺ እና ቀልዱ ነው። እሺ አመሰግናችኋለሁ፣ ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ባይ ባይ። እና ላይክ አድርጉ፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቁሎንም እየበለን ነው። እናመሰግናለን፣ እናከብራችኋለን። መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ሰዓት ይሁንላችሁ። ባይ ባይ።